በል። ለትዕቢተኞች ፍዳቸውን ክፈላቸው። የዳዊት መዝሙር ቁጥር 93 ከቁጥር 1 እስከ 2። የእግዚአብሔር መሠዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድድ እንዲሁ በቁጣ አሳድዳቸው፣ በመቅሰፍትም አስደንግጣቸው። ፊታቸውን እፍረት ሙላው። አቤቱ ስምህን ይፈልጋሉ ይፈሩ፣ ለዘላለምም ይታወኩ ይጎስቁሉ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆነ ይወቁ። የዳዊት መዝሙር 82 ከቁጥር 12 እስከ 18። ለአምልኮቱ የቀናበት የሜዳ ጸወቱን ፈጽሞ ይይዛል። ጠላቶችን ለመበቀል ፍጥረቱን የሜዳ ጸብት ያደርጋታል። የእውነተኛ ጦርንም ይለብሳል። ማድላት የሌለበት ቦርቦርቴን ይደፋል። የማይሸነፍ የእውነተኛ ጋሻንም ይይዛል። የሚቆርጥ መዓቱን ሰይፍን ይስላል። ሙሴ ከእግዚአብሔር ጋር ሆኖ ግብፃውያንን ተጣልቶ ይዋጋል። ፈጥኖ ያገኛቸውም ዘንድ በሰዓቱ ግብፃውያን ላይ የሚያስፈራ መዓቱ በደል ለጎድ ቀንቶ ይሄድባቸዋል። ጻድቃን ግን እንዳማረ ቀስተ ደመና አከባበብ ከበው ረድኤቱን በማግኘት ያመሰግናሉ። ከመዓቱም በደል ነጎድ ድንጋይም ፈጥኖ በረዶ ያወርዳል። የባህሩም ውሃ በላቸው ይበሳጭባቸዋል። ፈሳሾችም ተነዋውጦ ፈጥነው ይከቧቸዋል። ኃይል ያለው ንፋስ ይቃወማቸዋል። ንፋስ እንደመሆኑ ድርቅ ያደርጋቸዋል። ኃጢአት ምድሩን ሁሉ ታጠፋለችና ክፉም መስራት የኃያላኑን ዙፋን ያጠፋልና ይበትናቸዋል። መጽሐፈ ጥበብ ምዕራፍ 5 ከቁጥር 18 እስከ 24። የዚህ ዓለም ነገስታት ስሙ፣ የምድር ዳርቻን የምትገዙ መኳንንትም ልብ አድርጋችሁ ወቁ። መጽሐፈ ጥበብ ምዕራፍ 6 ቁጥር 1። አመጻ ትዕቢትን ትቀድማለች። በትዕቢት በንቀት የተሞላችሁ የዘመናችን ገዦች አለቃና ጭፍሮች የልዑልን ምክር ፍርድና እርምጃ ንቃችሁ ዛሬም እንቋቋመዋለን በሚል ያባታችሁ የዲያብሎስን ምክር ሰንቃችሁ እጅግ ወደ ከበደው እሳትና ጨለማ እየተንደረደራችሁ ትገኛላችሁ። የእግዚአብሔር እጅ አይዝል አይደክም፣ በከንቱ ትፍረመረማላችሁ እንጂ እየደቀቃችሁ ከመፈጸም አንዳች የሚታደጋችሁ የለም። የሰው ዘር ልብ ልትል ሲገባህ በአመጻህ ገፍተህበታል። በወቀሰው አልተጸጸትክ፣ በፍርዱም አልደነገጥክ። የፍርዱ ያፈጻጸም የመጀመሪያ ደረጃ እርምጃ ዓለምን ሲያናውጥ ያንተ ድንጋይ ልብ ግን ዛሬም በልቡል ቁጣ ላይ ነዳጅን ያርከፈክፋል። ልዑል እንዲህ ይላል፣ ለሞት የሆነ ወደ ሞት፣ ለሰይፍም የሆነ ወደ ሰይፍ፣ ለራብም የሆነ ወደ ረሃብ፣ ለምርኮም የሆነ ወደ ምርኮ ትላቸዋለህ። ሰይፍን ለመግደል ውሾችንም ለመጎተት የሰማያትንም ወፎች የምድርንም አራዊት ለመብላትና ለማጥፋት አራቱን አይነት ጥፋት አዝባቸዋለሁ ይላል። ትንቢተ ኤርምያስ ቁጥር 15 ከቁጥር ምዕራፍ 15 ከቁጥር 2 እስከ 4። ይህ ቃል በእናንተ ላይ ተፈጻሚ ይሆናል። ዛሬ በምናየው ነገ በሌለው ፍርድ ሊነግርህ አልመጣም። የተሟላ የፍርድ ቃልና አፈጻጸሙ ተሟልቶ ኢትዮጵያ የዓለም ብርሃን በሚል ርዕስ መልእክቶች 1 2 3 በእጅ ከደረሱ ከ2 ዓመት በላይ ሆኗቸዋል። ይህ መልእክት ደግሞ የመጣው ካየኸው እያየኸውም ካለው የመጀመሪያ ደረጃ እሳትና በትር ወደ ሁለተኛ የከፋ እሳት ወንፊት መሸጋገርን ለማርዳትና ለምን እንዴት ምንስ ተፈጸመ ምንስ ቀረ ዓለም እንዴት መልእክቶቹን ተቀበለች በመጀመሪያው እርምጃ ምን ተፈጸመ ያውኑስ መልእክት ለምን መጣ ጉዳቱስ ጥቅሙስ የሚለውን ሁሉ አጥርተህ እንድታይ ታስቦ የመጣ ነው። እስከዛሬና ከሁሉ የዚሁ ሸውራራነት
ፍሬውንና ቀጣዩን ሸክምህን ታይበታለህ። በመልእክቶቹ የተደሰትክ በጊዜው ርዝመት ብቻ የተከፋህ ሁሉም በሰዓቱና በጊዜው ልዑል በፈቀዳት ሰዓት ተፈጻሚ እንደሚሆን አንዳችም ከመልእክቶቹ ሳይፈጸም የሚቀር እንደሌለ እንድታረጋግጥና በውስጥ የገባውን ጠላት የዘራብን ጥርጣሬ እንድታስወግድ ታስቦ የተዘጋጀ ነው። የነ ኖህ፣ የነ አብርሃም፣ የነ ሙሴ የእምነት ልጅ እምነታችንን አምላካችንን የተናገረውን አያደርግም ብሎ አይጠራጠርምና የልዑል ቃል እንዲህ ይላል። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። ዕብራውያን ምዕራፍ 11 ቁጥር 7። ባለመስማትህ ፍርዱንም በማቃለልህ በእውቀትህ በሀብትህ ተመክተህ በመታበይህ የመጀመሪያውን የእሳት ወንፊት እያየኸውና በውስጡም ገብተህ እየተበጠርክ ትገኛለህ። በዋነኞቹ የቀደሙት 3 መልእክቶች 1 2 3 የተገለጹትን ፍርዶቹንና አፈጻጸማቸውን እንደተገለጸ ሁሉ የመጀመሪያውን እሳት እያየነው እንገኛለን። ስለ ቀጣዩ ምን እንደሚሆን መግለጽ የዚህ መልእክት ተልእኮ ይሆናል። የሰራዊት ጌታ ልዑልና ቸር ይቅር ባይ መሐሪ ለቁጣው የዘገየ የፍቅር ምንጭና የሕይወት ሁሉ ጌታ ስሙ ይክበር ይመስገን፣ አሜን። ዘመናትን ፍጥረታትን የሚታዩ የማይታዩትን የፈጠረ በእኛ አእምሮ የሚዳሰሰውንም ሆነ ፍጹምም ሊታወቅ የማይችለውን የፈጠረ ልዑል ጌታ ስሙ ይባረክ ይመስገን፣ አሜን። የግለቱ መጠን በምንም መስፈሪያ የማይለካ የብርሃን መጠኑንም በምንም መስፈሪያ የማይመዘነውን የእሳት መፍለቂያ ፈጥሮ የሚያዝዝ የሚናዝዝ ከአእምሮአችንም በላይ ለሆነው ልዑልና ኃያል ጌታ ምስጋና ዘወትር ይፍሰስለት። እጅግ ከከበሩት ቅዱሳት መላእክት ዕውቀት፣ ኃይል፣ ማስተዋልና መረዳት በላይ ፍጹም የረቀቀ ድንቅ ጌታን ማንም በምንም መለኪያና አንደበት ገልጾ ሊወስነው የማይቻል አምላካችን ድንቅ ነው። እንዲሁ ብቻ እንደተሰጠን ዕውቀት መጠን ስሙ ይባረክ ይመስገን እንላለን። ዘመንም ጊዜም ስፍራም ሁኔታም ጨለማም ብርሃንም ሌትም ቀንም ሳይገታው ለሱ ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ ከፈጠረው ፍጥረት ሁሉ ሳያቋርጥ እንደ ንጹህ ምንጭ ውሃ እንደ አርሞኒየም ጠል ዘወትር ከዘላለም እስከ ዘላለም ሳያቋርጥ ምስጋና ይፍሰስለት፣ አሜን። እኔም እጅግ ታናሽ የምሆን ኃጢአተኛ ባሪያው በኃጢአት በጨቀየና ባደፈው እንዲሁም ባልታረመው አንደበቴ አመሰግነዋለሁ። የተሰበረ ልብን ከንጹህ ሕሊና የሚመነጭን ምስጋናና ምልጃን የማይንቅ አምላክ ነውና በእናቱ በቅድስተ ቅዱሳን በንጽሕተ ንጹሐን ወላዲተ አምላክ ምልጃ በፍቅሩ አቅፍ ልጆቹን በደሙ የገዛን እኛን ባርኮ ለመልካሙ ቀን ለራቱ ግብዣ የጠበቀን ሁሌም ምስጋናን ለአምላካችንና ለአባታችን ለሰራዊት እግዚአብሔር ልናቀርብለት ይገባል። እጅግ በሚወዳቸው አልቆ ባከበራቸው የከበሩ ሊቃነ መላእክቶች ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል፣ ቅዱስ ኡራኤል፣ ቅዱስ ራጉኤል፣ ቅዱስ ሳቁኤል፣ ቅዱስ አፍኒንኤል፣ ቅዱስ ሰዳክያል፣ ቅዱስ ሱሪያል፣ ቅዱስ ሰላትያል፣ ቅዱስ ራሙኤል ወገኖቹን እረኞቹንና ሕዝቦችን ሌትም ቀንም በሳት ከቦ የሚጠብቅ ኃያል ጌታ አሁንም ሁሌም ከዘላለም እስከ ዘላለሙ ምስጋና ለክብሩ ለስሙ ይፍሰስለት፣ አሜን። የወገኖቹን ጸሎት ምስጋና በቅዱስ መንበሩ ፊት ለሚያሳርጉት እጅግ ለከበሩት ቅዱሳን መላእክት አክብሮታችን ፍቅራችንና ምስጋናችን ይድረሳቸው። የኛም የባሮቹና የወገኖቹ አምላክ የከበሩት ቅዱሳት መላእክትም አምላክ ነውና ምስጋና ዘወትር ለሱ ይፍሰስ፣ አሜን። በዚህ ክፉ ዘመን ለምንገኝ የእግዚአብሔር ሕዝቦች በታላቅ መንፈሳዊ ጀግንነት በጽናትና ሰማዕትነት ያለፉትን ስለኛም በልዑል ፊት የሚማልዱትን
ሰማዕቱ ጊዮርጊስን፣ ሰማዕቱ አርሴማን እንዲሁም